ሰላም ሰላም ውድ የድል ስፖርት ሚዲያ ቤተሰቦች እንደምን አላችሁ? አሁን ያገኘነውን ስፖርታዊ መረጃ ይዘንላችሁ እንቀርባለን። እንግዲህ መረጃው ከማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ ጋር የተያያዘ ነው። ማርከስ ራሽፎርድ በአሁኑ ወቅት የእንግሊዝ ብሔራዊ ቡድን አባል ሆኖ በዓለም ዋንጫው ለመሳተፍ አሜሪካ ይገኛል። አሁን ላይ የተጫዋቹ ትኩረት ብሔራዊ ቡድኑ ላይ ቢሆንም ቀጣይ ማረፊያው የት ይሆናል፣ ለማን ክለብ ሊጫወት ይችላል የሚለው እያነጋገረ ይገኛል። በማንቸስተር ዩናይትድ ይቆያል ወይስ ወደ ሌላ አዲስ ክለብ ሊገባ ይችላል የሚለው እንግዲህ ብዙዎች አስተያየት እየሰጡበት ይገኛሉ። ተጫዋቹ ባለፈው አንድ አመት ለባርሴሎና በውሰት ሲጫወት መክረሙ ይታወቃል። ባርሴሎና የውሰት ውሉን ካበቃ በኋላ 26 ሚሊዮን ዩሮ በመክፈል በቋሚነት ያስፈርሟል ተብሎ ቢጠበቅም ውሉን ሳያድስ ቀርቷል። ብዙዎችም ባርሴሎና ያስፈርመዋል ብለው አልጠበቁም ነበር። እንግዲህ ራሽፎርድ ከማንቸስተር ዩናይትድ ጋር ለ2 አመት የሚቆይ ውል ወይም ኮንትራት አለው። በሳምንት $325,000 ያገኛል። ከዚህ አኳያ እንግዲህ የውድድሩ የዓለም ዋንጫው ሲጠናቀቅ በሐምሌ ወር ወደ ክለቡ ማንቸስተር ዩናይትድ ይመለሳል። ታዲያ በዩናይትድ ይቆያል ወይስ ሌላ አዲስ ክለብ ሊጫወት ይችላል? በንድፈ ሀሳብ ደረጃ ካየነው ራሽፎርድ ወደ አሳዳጊው ክለብ ተመልሶ መጫወት ይችላል። ዋና አሰልጣኙ ማይክል ካሪክም ተጫዋቹን በደንብ ያውቀዋል። ካሪክ የራሽፎርድ የቡድን ጓደኛ ሆነው አብረው ተጫውተዋል። በኦሊ ጉነር ሶልሻየር አሰልጣኝነት ከተነሳ በኋላ ደግሞ ለ3 ጨዋታዎች ያህል እንግዲህ የራሽፎርድ አሰልጣኝ ነበር። ባለፈው ሚያዝያ ወር ካሪክ ስለ ራሽፎርድ ሁኔታ ተጠይቆ በቡድን ውስጥ እንዲጫወት እንደሚፈልግ ውሳኔ ላይ እንዳልደረሰ ተናግሯል። ከማንም የክለቡ ተጫዋች ጋር አብሮ ለመስራት እና ለማገዝ ዝግጁ ነኝ የሚል ምላሽ ሰጥቷል። አዲሱ የማንቸስተር ዩናይትድ ባለድርሻ ሰር ጂም ራትክሊፍም ክለቡ ለደሞዝ የሚያወጣው ወጪ መቀነስ እንደሚፈልጉ በተደጋጋሚ ሲናገሩ ተሰምተዋል። በተጨማሪም ዩናይትድ ራሽፎርድ ይለብስ የነበረውን 10 ቁጥር ማሊያ ለማቲያስ ኩኛ በመስጠት እንግዲህ ማቲያስ ኩኛ ባለፈው አመት ይህንን ቁጥር ለብሶ ሲጫወት እንደነበር ይታወቃል። ከዚህ አኳያ እንግዲህ መልሶ ከማቲያስ ኩኛ ይህንን ቁጥር ለራሽፎርድ ይሰጣል ተብሎ አይጠበቅም። ከዚህም ባለፈ ሌላው እንግዲህ አነጋጋሪ ጉዳይ ከ12 ወራት በፊትም አሰልጣኝ ሩበን አሞሪም ራሽፎርድ ከዋናው ቡድን ተለይቶ ለብቻው ልምምድ እንዲሰራ አድርጎት ነበር። ልክ እንደነ ጄዳን ሳንቾ፣ አሌያንድሮ ገርናቾ፣ አንቶኒ እና ታይለር ማሌሺያ ማለት ነው። ባለፈው ሳምንት የዓለም እግር ኳስ በበላይነት የሚያስተዳድረው ፊፋ ከዓለም አቀፉ የተጫዋቾች ማህበር ጋር አንድ የመግባቢያ ስምምነት ተፈራርሟል። በስምምነቱ መሰረት እንግዲህ ከዋናው ቡድን ጋር እንዳይጫወት የተቀነሰ ተጫዋች ክለቡ እንዲለቀው የመጠየቅ እና በውሉ መሰረት ደግሞ ቀሪውን የኮንትራት ክፍያ የማግኘት መብት አለው። ከዚህ አኳያ የራሽፎርድ ጉዳይ ምን ይሆናል የሚለው እንግዲህ በጊዜ ሂደት የሚታይ ይሆናል። ከዓለም ዋንጫው ማብቃት በኋላ ማንቸስተር ዩናይትድ የቅድመ ውድድር ዝግጅቱን በአየርላንድ ያደርጋል። ራሽፎርድን በዝግጅቱ ላይ እንደሚገኝ ይጠበቃል። ሌሎችስ ምን አማራጭ አሉ የሚለውን ስናይ ማንቸስተር ዩናይትድ በዓለም ዋንጫው ራሽፎርድ ጥሩ አቋም፣ የተሻለ ብቃት እና አቋም እንዲያሳይ ይፈልጋል። ይህም እንግዲህ ተጫዋቹን የሚፈልጉ ክለቦች ቁጥር እንዲጨምር እና በቀላሉ ለመሸጥ እንዲያስችለው ነው። ነገር ግን ራሽፎርድ ከዩናይትድ ጋር ውል ስላለው መጫወት ላልፈለገበት ክለብ የመሸጥ ግዴታ የለበትም። ወደዚህ ክለብ አልሄድም፣ ወደ ቸልሲ ክለብ አልሄድም፣ ቸልሲ ይፈልገው እንኳን ቸልሲ እሱ ተጫዋቹ ፍላጎት ከሌለው
ወደዚያ የሚሄድ ግዴታ የለበትም፣ ምክንያቱም ኮንትራት አለው። ከዚህም ባለፈ እንግዲህ ራሽፎርድ በስፔን ከባርሴሎና ጋር የላሊጋ ሻምፒዮን መሆኑ ይታወቃል። በአውሮፓ ሻምፒዮንስ ሊግም ቡድኑ እስከ 8 ቡድኖች እስከ ሩብ ፍጻሜ መድረስ መቻሉ ይታወቃል። ከዚያ አኳያ ከፍተኛ ደረጃ መጫወት እንደሚችል፣ ውጤታማ መሆን እንደሚችልም ያምናል። ባየር ሙኒክ ተጫዋቹን ለማስፈረም ፍላጎት አለው። አስቶን ቪላ እንግዲህ ባለፈው በሁለተኛው ዓመት አጋማሽ ለ6 ወራት ያህል በአስቶን ቪላ ማሳለፉ ይታወቃል። አስቶን ቪላ በዘንድሮ ዓመት ደግሞ ሻምፒየንስ ሊግ መግባቱን አረጋግጧል። ከዚህም በተጨማሪ እንግዲህ ከአስቶን ቪላም የሚለቁ ተጫዋቾች አሉ። ምናልባት አስቶን ቪላም ቀጣይ ማረፊያው ሊሆን እንደሚችል ይጠበቃል። ከዚህ ባለፈ ግን ብዙ አቋማሪዎች ራሽፎርድ ተመልሶ ወደ ባርሴሎና ሊገባ ይችላል የሚል ሀሳብ አላቸው። ባርሴሎና ላይ እንግዲህ ራሽፎርድ በነበረው ቆይታ 14 ጎሎች እና 14 ለጎል የሚሆኑ ኳሶችን ማቀበል ችሏል። በተጫዋቾቹ ቋሚ ሆኖ ባይጫወትም እንግዲህ በየጨዋታው ቋሚ ተጫዋች ሆኖ ባይጫወትም ቀላል የማይባሉ አስተዋጽኦ አበርክቷል ለቡድኑ ውጤታማነት። ነገር ግን የብሔራዊ ቡድን አጋሩ አንቶኒ ጎርደንን በ69.3 ሚሊዮን ዩሮ መቀላቀሉ እንግዲህ ራሽፎርድ በባርሴሎና ተፈላጊ እንዳይሆን ያደርገዋል። ምናልባት እዚህ ላይ ለራሽፎርድ እድል ሊፈጥርለት የሚችለው አሁን ላይ አንቶኒ ጎርደንም ሆነ ራሽፎርድ የብሔራዊ ቡድን አባል እንደመሆናቸው ሁለቱም በተመሳሳይ ቦታ ክንፍ ላይ ነው የሚጫወቱት። ከዚህ አኳያ ምናልባትም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ሁለቱን አንድ ላይ ያሰልፈው ውጤታማ መሆን የሚችሉ ከሆነ የባርሴሎና አሰልጣኝም ቶማስ ሃኒስ ፍሊክስም ይህንን ሊያደርጉት ይችላሉ። ከዚህ አኳያ ራሽፎርድን ሊፈልጉት ይችላሉ። እዚህ ላይ ግን በግልጽ የታወቀው ነገር ባርሴሎና ዩናይትድ የጠየቀውን 26 ሚሊዮን ዩሮ በመክፈል እንግዲህ ራሽፎርድን በቋሚነት ማሰለፍ አይፈልግም፣ ማጫወት አይፈልግም። አሁን ባለው ሁኔታ ዩናይትድም እንግዲህ ተጫዋቹን ከዚህ ባነሰ ክፍያ መሸጥ ወይም እንደገና በድጋሚ በውሰት ውል መስጠትም አይፈልግም። አሁን ካለው ጊዜ አኳያ የሚያጣድፍ ጉዳይ ላይኖር ይችላል። ዩናይትድ በከፍተኛ ደሞዝ ያስፈረመውም ሌላ ተጫዋች አለ፣ አንድሬ ኦናና እንግዲህ ካሜሩናዊ ባለፈው በውሰት ውል ወደ ቱርክ አምርቶ ሲጫወት መክረሙ ይታወሳል። ነገር ግን አሁንም ዩናይትድ ቤት ያለው ኮንትራት አለው። ከዚህ አኳያ ቀጣይ የሱስ ጉዳይ ምን ይሆናል የሚለውም ሌላው የሚጠበቅ ነው። አንድሬ ኦናና በዩናይትድ ቤት መቆየት ይፈልጋል። መፋለም ቦታውን ለማግኘት እንደሚሰራ እየገለጸ ነው። ነገር ግን እንግዲህ ዩናይትድ ሴን ላሜንስን ካስፈረመ በኋላ እንግዲህ ቤልጂየማዊ ግብ ጠባቂ ድንቅ ብቃቱን እያሳየ ይገኛል። የቡድኑም ቋሚ እና ጥሩ ተተኪ በረኛ መሆን እንደሚችል አሳይቷል። እንግዲህ የተጫዋቾች የዝውውር መስኮት በፈረንጆች ሴፕቴምበር 1 ወይም መስከረም ነሐሴ መጨረሻ አካባቢ ይዘጋል። እስከዚያ ባለው ጊዜ እንግዲህ የራሽፎርድ የወደፊት እጣ ፈንታ መልስ ያገኛል። ዘግይቶ በወጣ መረጃ እንግዲህ የዝውውር መረጃዎችን በማቅረብ የሚታወቀው ፋብሪዚዮ ሮማኖቭ ዛሬ ባወጣው መረጃ ማንቸስተር ዩናይትድ ከማንቸስተር ሲቲ እና ሊቨርፑል ውጭ ሌሎች እንግሊዝ ክለቦች ራሽፎርድን ለሽያጭ ማቅረቡን አስታውቋል።